ፕሮፌሰር እንኳን ደህና መጡ ወደ እኔ ፕሮግራም። እንኳን ደህና ቆየሽ። በጣም የማመሰግነው ከዚህ ቀደም ተገናኝተናል ለቃለ መጠይቅ በድጋሚ ስላገኘሁት በጣም ደስ ብሎኛል። አመሰግናለሁ ስለ ፈቃደኝነቱ። እንግዲህ ለመግቢያ ያህል የኢትዮጵያ መንገድ መንታ መንገድ ነው፣ ኢትዮጵያ ያለችበት መንትያ መንገድ ላይ ናት ብለው ያውቃሉ ከዚህ ቀደም እና ደግሞ በኢትዮጵያ ፖለቲካ ውስጥ ቡዳው አልታወቀም የሚል በጣም አስገራሚ ንግግር ነበሩት ባለፉት ጊዜያቶች። እንግዲህ የኢትዮጵያ ፖለቲካ ደግሞ ተለዋውጧል፣ ታሟል ተብሎ ይነሳል ከቅርብ ጊዜ ወዲህ። ኢትዮጵያ ያለችበትን መንገድ አሁን ቢነግሩኝ ቡዳ ውስጥ ተገኝቷል ወይስ ቡዳው አሁን የማይታወቅ? ቡዳው እንግዲህ እንደ ሰውየው ነው ወይም እንደ ሁኔታውን ያዩ ሰዎች በራሳቸው መንገድ ይተረጉሙታል። አንዳንዶቹ ቤተመንግስት አካባቢ ያሉት ቡዳው እነሱ ናቸው በዋናነት ቡዳዎች ይላሉ። ሌሎቹ ደግሞ እኛም መልሰው ይከሳሉ። ክሱ ቀጥሏል። ያው እዚህ መጽሐፌ ላይም እንዳየሽው የኢትዮጵያ ፖለቲካ ወሳኝ የሆነ የታሪክ ፈተና ላይ ነው። በጣም ወሳኝ የሆነ ምናልባትም እጅግ በጣም አደገኛ የሆነ የታሪክ ፈተና ላይ ነው። ይሄ ፈተና ወዴት እንደሚወስደን እርግጠኛ አይደለሁም። ግን ላለፉት 50 ዓመታት የተከማቹ ችግሮች በጣም መሰረታዊ የሆኑ የኢትዮጵያ መኖርና አለመኖርን የሚወስኑ ቡዳውም ባልተለየበት መንገድ ቀውሱ ቀጥሏል። ስለዚህ የኢትዮጵያ ሽግግር ላለፉት 50 ዓመታት ከንጉሱ የመጨረሻ ዓመታት ጀምሮ ከአንድ ቀውስ ወደ ሌላ ቀውስ ወደ ሌላ ቀውስ ሲሸጋገር ነው የኖረው። አሁንም ቢሆን ምናልባት ወደ በለጠ አደገኛ ቀውስም ሊወስደን የሚችልበት እጅግ በጣም አደገኛ የሆነ መንታ መንገድ ላይ ይመስለኛል። መልካም እንግዲህ እርስዎ ያው ሲነሱ እንደ ፖለቲካ ሳይንስ መምህርነቱም በኢትዮጵያ ፖለቲካ ውስጥም ረጅም ጊዜ በስቃይም በስርም በንግግርም የሚታወቁ መሪኖት በትንበያ ይታወቃሉ። ምን ይታዩታል ወይም ምን ይመስሎታል? ወዴት እየሄድን መቋጫ ያለው ነገር ነው ወይስ? የመጨረሻውን ጥያቄ ወደፊት አምጥቼው ነው፣ በጣም አንገብጋቢ ስለሆነ ነው የኢትዮጵያ ጉዳይ። የዛሬ 3 ዓመት አካባቢ ይመስለኛል የኦሮሞ ተማሪዎች ግብዣ ጋብዘውን ነበር ሲመረቁ ከአዲስ አበባ ዩኒቨርሲቲ እና ባልፈለኩበት ሁኔታ ተናገር አሉኝ። ገና ከእስር ቤት መውጣቴ ነው። ብዙ መናገርም አልፈልግም። ብዙ ሰዎችም ነበሩ። ተናገር አሉኝ። መናገር የሚችሉ ስለጠፋብኝ ሊሆን ይችላል። 2 ነገር ልናገር አልኩኝ። አንደኛው የኢትዮጵያ ፖለቲካ ትልቁ ችግር አንድ ሬኔ ላፎር የሚባል የፈረንሳይ ደራሲ ከንጉሱ ዘመን ጀምሮ ኢትዮጵያ ላይ ብዙ ሲጽፍ የነበረ ሰው አቶ መለስ ፓስፖርቱን ይዞ ስለሞተ ነው ብሎ ነበር። እንግዲህ ዶክተር አብይ ወይ መለስ ይዞ የሞተውን ፓስፖርት ከጉድጓዱ መልሶ ማግኘት አለበት ወይም የራሱን ፓስፖርት መፍጠር አለበት ብዬ መናገር ትዝ ይለኛል። ከዛ በኋላ ደግሞ እንደ ቀልድም ለዶክተር አብይ የምትነግሩልን ብዬ የምኒልክ ቤተ መንግስት የገባ ኦሮሞ ወይ ራሱ ይጠፋል ወይ ኦሮሞን አጥፍቶ ይጠፋል። ስለዚህ ይሄንን ምክሩልኝ ብዬ ነበር። ምን ማለቱት ነው? ለዛም ነው ወይ አንድ ጊዜ እንደውም በነበረ ስብሰባ ጠቅላይ ሚኒስትሩ መረራ ይነደፋል ብለው ወረፍ አድርገውት ነበር። እሱም እንትን ላይ ያቀረብኩት ወረቀት ላይ ምክርም ነበር በእውነቱ። ያኛው ምንድነው መሰለኝ ከልጅ ኢያሱ ጀምሮ ብዙዎች የኦሮሞ ደም ያለባቸው ገዢዎች ነበሩ። ንጉሥ ኃይለሥላሴን ጨምሮ፣ መንግስቱ ኃይለማርያምን ጨምሮ፣ ጀነራል ተፈሪ በንቴን ጨምሮ ነበሩ። ግን እዛ ከደረሱ በኋላ ግን ወጣን ከምንለው የኦሮሞ ህዝብ መብትና ክብርና ነፃነት ላይ የተፈለገውን ያክል ሳይሰሩ እንደ ልጅ ኢያሱ ወይ በጊዜ ራሳቸውን ያጠፉት ወይ ደግሞ እንደ መንግስቱ ኃይለማርያምና እንደ ንጉሥ ኃይለሥላሴ አጥፍቶ ነው የጠፉት። ያንን ይቅርታ ፕሮፌሰር፣ ቤተ መንግስት የገቡ ኦሮሞዎች ጥሩ ብሔርተኞች አይደሉም ማለት ነው ወይስ ኦሮሞ አንድነት ህብረ ብሔራዊነት ይረሳሉ? አያምርበትም ወይ? ነው ይረሳሉ። የወጡበትን ህዝብ ረሱና የነበረው ስርዓት
ኦሮሞዎችን ይዞ በነበረበት መንገድ ጭቆናውን አፈናውን ግድያውን ይሁን እንግልቱም ይሁን እስሩም ይሁን ይቀጥሉበታል እሱን ለማስታወስ ነው ሆነ ብለው ይመስሉታል ሁለቱም ነው ምን መሰለሽ ሁለት ትላልቅ ሁለት የኢትዮጵያ ፖለቲካ ካንሰሮች ወይም በሽታዎች እስካሁን መዳን ያቃተን ሁለት ነገር ነው ጣጣው እዛ ላይ ነው አንደኛው ቅድም እንዳልኩ ሚሊተሪ ቤተ መንግስት የገባ ደህና ሆኖ ከገባ ስልጣኗ ትጥማለች ስለዚህ ስልጣን ወይ ሞት ወደሚለው እንትን ይሄዳል የንጉሥ ኃይለ ሥላሴ ላይ ታይቷል ጀነራል ተፈሪ በንቲ እንኳን ስለዛል ሳይበቃ ነው ሞቶ መንግስቱ ኃይለማርያም ላይ ታይቷል አቶ መለስ ላይ ታይቷል ብዙዎች ላይ ታይቷል አንዱ እሱ ነው እዛ የገባ አዙርቲው ምንም ብቻ ስልጣን ወይ ሞት ወደሚለው መሰረታዊ የሆነ የህዝቦችን ችግር ከመፍታት ይልቅ እዛ ለመቆየት ከዛ ለመውጣት የሚያደርጋቸው ነገሮች አሉ እሱን ለማስታወስ ነው ሌላኛው ሁለተኛ በሽታ ደግሞ ምንድነው ከንጉሥ ኃይለ ሥላሴ ጀምሮ እኔ የማውቀው እነዚህ ከዛ ጀምሮ ስለሆነ ግፋ በለው የሚሉ ሰዎች በየጊዜው ወደ ቤተ መንግስት ይጠጉና ያ ይዛ የደረሰው ሰው ግፋ በለው ነው ያ የግፋ በለው ፖለቲካ እንዳልኩሽ ንጉሱንም ምን ያክል አደጋ ላይ እንደጣለ ደርግንም ምን ያክል አደጋ ላይ እንደጣለ ሀገሪቷንም ምን ያክል አደጋ ላይ እንደጣለ አሁንም ቢሆን ዶክተር አብይን በግልጽ ለመነጋገር ከሆነ በጣም አደገኛ አደጋ ላይ ሊጥሎ እንደሚችል ይታየኛል ማለት ነው ስለዚህ ዛ እሱ የተከፋበት ቀን ባላንስ ይንጠብቅ አንተ ነብይ የሚሉን ብቻም ሳይሆን ሌላ እንትን ያላቸው የተለየ አስተያየት ያላቸው እይታና አቋም ያላቸውንም ባላንስ ማድረጉ ይጠቅማል የሚል ምክር ነበር እሱን ስላልወደደ መሰለኝ ሌላ እንትን አይደለም ዋናው ነገር ግን ይሄ ምልክ ቤተ መንግስት ከገቡ በኋላ ያንን ስልጣን ወይ ሞት ወደሚለው ዝምባሌ ባይሄድና ሁለተኛ ደግሞ ይሄ ግፋ በለው የሚሉት በየጊዜው ይፈጠራል በዚህ ጋሻ ጃግሬዎች የሚባሉ በየጊዜው እየተፈጠሩ ግፋ በለው የትግራይ ምንትን የገባ ነው በዚህ ነው ግፋ በለው ጋር መግፋቱ ስለመጣ በሁሉም ዘመን እንደዚህ ሰዎች ይፈጠራሉ ግፋ በለው የሚሉ ያዛ ያለው ደግሞ እውነትም ተወደድኩ ፖሊስ ተወደደልኝ ብሎ ይገፋል መጨረሻው ደግሞ ያው ሁሉም የወደቁት የታሪክ ፈተና ነውና ሁለቱ በሽታዎች ከመሪዎቻችን ከኢትዮጵያ ፖለቲካ ስርዓት ማስወጣት አልተቻለም አንድ ነገር ልጨምርልሽ ማነው አምባሳደር ብርሃኑ ድንቃ የሚባል ንጉሥ ኃይለ ሥላሴ በግልጽ ደብዳቤ ጃንሆይ ኢትዮጵያን አጥፍቶ አይጥፉ ግፋ በለው የሚሉ እነዚህ አሽቃባጦች ምናምን በመጨረሻው አይጠቅሞትም ከኢትዮጵያ ታሪክ ላይ ተዋርዶ ይወጣሉ ኢትዮጵያንም ራስዎንም አጥፉ የሚል ምክር እንዳውም የመጀመሪያው መጽሐፌ ላይ 2 ገጽ እንዳለ ነው የጠቀስኳቸው እሳቸው ደብዳቤ ከዛ ጊዜ ጀምሮ እንደዛ አይነት መካሪዎች አሉ እነማን ናቸው የሚበዙት የሚከፉት ያንን ቤተ መንግስት ፍርፋሪ ለቀማም ይሁን በሌሎች መንገዶች ግፋ በለው ይበዛሉ እስካሁን ድረስ ለውም አንዳንዶች ባለፈው ጊዜ ዶክተር አብይን ሰይፉንም ህጉንም ጎን ለጎን ይዘዋል ሰይፉንም ማለት እኮ እንትን ህጉንም ብሎ የመከሩ ሰዎች አሉ እሱንም በአደባባይ ባለፈው ጊዜ የዛሬ አመት እንትን አካባቢ ተናግራለሁ እንዲህ አይነት ግፋ በለው አዋጣም ኢትዮጵያን ለዚህ የዓለም ህዝቦች ጭራ ያደረጋት አንዳንዶቹ እንደሚሉት የታሪክ ፍራሽ ላይ ተኝታ የምትሽሞነሞን ሀገር ያደረጓት እንደዚህ አይነቶቹ ናቸው ብዬ ተናግራለሁና ግልጽ ነው ማለት ነው ችግሮች አሉ መልካም ፕሮፌሰር በርግጥ ከርዕሴ ውጪ ነው እርሶ ስለመጡት ነው በአንድ ጊዜ የተናገሩትን እርሶም ደገሙት የሚኒሊክ ቤተ መንግስት የገባ ኦሮሞ እሱም ጠፍቶ ሌሎቹንም የሚያጠፋ ነው ብሎ ተናግረው ነበረ ስለደገሙት የግድ ጠይቄ ማለት ስላለብኝ ነው ይሄ መንግስት እኮ ወይም እናንተ ከባለፈው ጊዜ የነበረውን መንግስት ስትቃወሙ ስትተቹ የነበራችሁት የአንድ ብሔር የበላይነት አለ
አንድ ብሔር እየገነነ ነው፣ አንድ ብሔር በሀብት በጣም እየፈረጠመ ነው እና የሌሎች ብሔሮችን ባዳላ መልኩ አምባገነን እየሆነ ነው የሚል ትችት ነበር በአብዛኛው ይሰነዘርበት የነበረው። አሁን ኦሮሞ ሲሆን ወይም እዛ ሲገባ ቤተ መንግስት ሲገባ ብሔርተኛ ካልሆነ ነው ወይ የሚባለው? የኢትዮጵያ መሪ ሆኖ እንዴትስ ወደ አንድ ወደ ጎሳና ወይም ወደ ብሔር ብቻ መድሎ ሊመጣ ይችላል ወይ? ኦሮሞ ካልሆነ አይደለም ጥያቄው። ኢትዮጵያ እኮ የ3000 ዘመን ታሪክ ኦሮሞ የሚል እንትን ገባኝ እኮ የ3000 ዘመን ታሪክ ያላት ሀገር ናት። በዚህ 3000 ዘመናት ውስጥ አሁንም ቢሆን እኛ የምናውቀው ኦሮሞ ህዝብ ላይ እንግዲህ ባለፉት በተለይ ፊውዳሉ ስርዓት በሚባለው ላይ የተሰራው ግፍ ዝርዝር ውስጥ መግባቱ አስፈላጊ አይደለም። እንደውም ባለፈው ጊዜ እዛ ዝርዝር ውስጥ ገብቼ ነው ስንጫጭው የነበረው እና ዋና ጉዳይ ለኦሮሞም ሆነ ለተቀረው የኢትዮጵያ ህዝብ በቂ የሆነ ዲሞክራሲያዊ አስተዳደር፣ በቂ የሆነ የመብት ጥያቄን፣ የእኩልነት ጥያቄን፣ የማንነት ጥያቄን እነዛ ነገሮች መመለስ መቻል አለበት። ይሄ ትልቅ ስል ነው። ምንም ይሁን ምን በኢትዮጵያ ውስጥ የኢትዮጵያን እምብርት የያዘ ለኢትዮጵያ ሰላምም ሆነ ሌሎች ነገሮች ወሳኝ ሚና ለመጫወት የሚችል ህዝብ ዝም ብሎ ዘላለም እንደ እየተገፋ እየተቀጣ እየተገደለ እየታሰረ እየታፈነ የሚኖርበት ምክንያት ምንም የለም። ስለዚህ በተለያየ መንገድ ጭቆና ቀጥለዋል ነው ዋናው ጉዳይ እሱ። በተለያየ መንገድ ጭቆና ቀጥለዋል በተለያየ መንገድ ያ እስኪቆም ድረስ የኦሮሞ የመሆኑም ጥያቄ አይደለም ማለት ነው። ግን ኦሮሞ ሆኖ ግን ያንን ወንጀል ከሰራ እሱ የባሰ ይሆናል። የመከዳዳት ስሜት ይፈጥራል። እንዴት ከኔ ወጥቶ እንዲህ ያደረገ የሚለው ብዙ ሰዎች ስሜት አለው እና ከዛ ጋር የተያያዘ ነው እንጂ የግድ ኦሮሞ መሆን የለበትም። ማንም ጨቋኝ መሪ ጨቋኝ ነው። ማንም ይሁን ምን ጥቁር ይሁን ነጭ ማለት ነው። ግን እኛ ስንቃወም የነበረው ላለፉት 50 ዓመታት እኔም የተሳተፍኩበት የተሻለ ስርዓት ለሁሉም የኢትዮጵያ ህዝቦች የተሻለ ስርዓት ይፈጠር ነው። ይሄ ለውጥ ተብሎ ኮስሞቲክ ነው የምትሉት የተቀባባ ለውጥ አያዋጣንም አላዋጣንም። ውጤቱም ደግሞ ታይቷል። ኢትዮጵያን የዓለም ህዝቦች ይጭራ ባለፈው ጊዜ አይነበርም። ናይጄሪያ እና ቻድ ብቻ ነው የምትበልጠው እና ስለዚህ ይሄ ጥሩ ቦታ አይደለም፣ የሚያስከብር ቦታ አይደለም። ከዛ መውጣት ሁላችንም ከዛ ተከባብረን ተቻችለን ከዛ መውጣት ስላለብን ነው። መልካም ጥያቄ ነው። መጀመሪያ የተነሳውበትን አልመለሱልኝም። እንዳልኩት እርስዎ በትንበያ ነው የሚታወቁት። በአብዛኛው ትንቢቱም የፖለቲካ ትንቢቱም የሰመረ ነው። ለምሳሌ ያክል ይሄን እስር ቤት በደንብ ብትይዙት ይሻላል ብለዋል ፕሮፌሰር መረራ ተብሎ እስከዛሬ ድረስ የሚወራ ነው። በኋላ የሚገባበት አይታወቅም ብለው ትንቢት የተናገሩበት ነውና አሁንም የኢትዮጵያ ፖለቲካ ችግር ውስጥ ስላለ፣ ጠብቂኝ ውስጥ ስላለ፣ ፈተና ውስጥ ስላለ ተመልካቾች የሚጠብቃሉና ምንድነው የሚታዩት ነገር? እኔ ከትንበያው ልክ 3 እንትኖች እዚህ መጽሐፍ ሁሉ ያስቀመጥኩ 3 ነው 4 ይሆናል ሲናሪዮስ እንላለን በእኛ ፖለቲካል ሳይንስ ይሆናል ብለን ያስቀመጥነው። አንደኛው ገዢው ፓርቲ የዛን ጊዜ ኢህአዴግ ነበር ያስቀመጥኩት በቁርጠኝነት በቃው የኢትዮጵያ ህዝብ በቃው ብሎ ፖለቲካውን አስተካክሎ ዲሞክራሲያዊ ስርዓት ይፈጥርና የተሻለች ኢትዮጵያ ትፈጠራለች። አንዱ ፖሲቢሊቲ ነው፣ አንዱ ይሆናል ነው። ሁለተኛው ደግሞ የነበረው የኢህአዴግ ዘመን ቀውስ ያው እየተቀባባ ያ ቀውስ ይቀጥልና ፖለቲካል ስታግኔሽን የመበስበስ ፖለቲካ ይፈጠራል ነው። አንዱ ግን ብዙ ሰው ያልወደ አንዱ ትዝ ይለኛል ኢንጂነሪንግ ፋክልቲ አስተማሪ የመጨረሻዋ ብትተውልን ይሻለኛል አለ። ኢትዮጵያ የመበተን አደጋም ጭምር ነበር ያስቀመጥኩት። አሁንም ቢሆን የመበተን አደጋውም አለ።
በተለየ መንገድ በኢትዮጵያ ታሪክ ውስጥ በተለየ መንገድ የመበተን አደጋው አለ። አሁን ለምሳሌ ሁለት ነገሮችን ልጥቀስልኝ። ለጓደኛዬ ከአማራ ብሔረሰብ ለወጣው ድሮ አብረን ነበር ነው ጓደኛዬ የነገርኩት። ታሪካችን 3000 ዘመን ታሪክ ነው የምትሉት። ይሄ 3000 ዘመን ታሪክ ደግሞ የመጣው ንግስት ሳባ ከሰለሞን ጋር ተገናኝታ ከወለደችው የመጀመሪያው ምኒልክ ይባላል። ከሱ ጋር የመጡ ደግሞ እነዚህ ቅማንቶች ቤተ እስራኤል የሚባሉ አሉ ጎንደር ውስጥ እነሱ ናቸው። እዛ እኮ ባለፈው ከአንድ ወር ወዲህ ነው ይሄ አንድ የቅማንት ከተማ ሰዎች ሲናገሩ ሙሉ በሙሉ ነው በመድፍ የወደመችው። ይሄ 3000 ዘመን ታሪክ የሚባለው በመድፍ ነው የተደበደበውና የፈረሰው። የ3000 ዘመን ታሪካችሁ ይሄንን ፈተና ገጠመው። ከዛ በኋላ ደግሞ ከአክሱም ጽዮን ጀምሮ የ2000 የክርስትና ታሪክ የኦርቶዶክስ ክርስትና ታሪክ ከእስራኤል አምላክ ጋር የተገናኘበት ምናምን ትላላችሁ። ጳጳሱ እኮ መናገር አቅቶት ታፈንኩ። ጳጳስ በኢትዮጵያ ምድር እኮ ሰው ሲቸገር ምስል አድነን ብሎ ጥገኝነት የሚለው ቤተክርስቲያን ሄዶ ነው። እንዳምሮ በንጉሱ ስርዓት ዘመን ቤተክርስቲያን ሄዶ ይደውላል። ለምሳሌ ባልቻ አባ ነፍሶ እጅ ሲሰጡ ቤተክርስቲያን ሄዶ ደወሉ። ከዛ በኋላ አፄ ኃይለ ሥላሴ የሆነ ቦታ ቤት ውስጥ እንዲታሰሩ ነው ያደረጓቸው። አይና አትንኩኝ እኔ እጅ ሰጥቻለሁ ነው። ቤተክርስቲያን እንደዛ ነበረች የሚባለው አክሱም ጽዮንም እኮ ሰው እኮ በሬሳ ሆነ። ጳጳሱን መናገር አቃተው እኮ። የ2000 ዘመን ታሪካችሁ ሄደና ምን ልታደርጉ ነው ብዬ በቀልድ ነገርኩት። ለማለት የፈለኩት ምንድነው የገጠመን ፈተና ቀላል አይደለም። የኢትዮጵያ አንድነት የሚባለው ጠዋትና ማታ ይባላል እንጂ ከሁሉም በላይ ያንን አንድነት ፈተና ውስጥ የከተቱት እያናጉ ያሉት እናም የኢትዮጵያዊነት ሰርቲፊኬት ሰጪና ከልካይ አድርጎ ራሳቸውን የሰየሙት ሰዎች ከመሪዎች ጨምሮ ማለት ነው ያጋጥሙሻል። በእንደዚህ አይነት በአንደኛው ክፍለ ዘመን መቀጠል አስቸጋሪ ነው። ስለዚህ የትግራዩም ኢትዮጵያ ታፋንታ በቀጠልንበት መንገድ ከቀጠል የመበተን አደጋም ከፊታችን ተደቅኗል። ለምሳሌ ሩዋንዳ እንል ነበር። ሩዋንዳ አይመጣም ብሎኝ ነበር ሰዎች። ኧረ እባካችሁ ሊመጣ ይችላል ነው ሰዎች ናቸው። አሁን እኮ ወደ ሩዋንዳ ተጠግተናል። እንዳውም አልፌን ሊሆን ይችላል። ቤኒሻንጉል አካባቢ፣ ኦሮሚያ አካባቢ፣ አንዳንድ ደቡቦች አካባቢ፣ ከሚሴና ሰሜን ሸዋ አካባቢ፣ ጎንደር ጭልጋ አካባቢ የትግራይን እንዳለ ስትይ በቁጥር እኮ ከዛ እየበላን ሄደናል። ስለዚህ ፈተናችን እየከፋ እንጂ ለችግሮቻችንን መፍትሄ ማግኘቱ በተለይም ለሁሉም ደግማለሁ ለሁሉም ተቀባይነት ያለው የፖለቲካ ስርዓት መፍጠር አልተቻለም። በ3000 ዘመን ታሪክ ውስጥ አንድ ዲሞክራቲክ ምርጫ ማካሄድ ያልቻለ ሀገር በ3000 ዘመን ውስጥ በኋላ እንዳትጠይቅኝ አሁን የሚመጣ ምርጫ ሶስት የታሪክ ፈተናዎችን አልፍም አይፈታም። ስለ ምርጫ ስለመጠይቆት እዚህ ላይ ማስታወሻ ላይ ይዛለሁ። እርሶ በቀጥታ ተንብዩ እንዳልኩት እርሶ በቀጥታ በገደምዳሜ ዙሪያ ጥምጥም እንዳሉት ትንበያው ኢትዮጵያ የመፍረስ አደጋ ሊገጥማት ይችላል በሚቀጥሉት ጊዜዎች። አዎ ትንበያው እሱ ዳርዳር ስላሉ ነው ይፍርጥ እንዲሆን አልፈልግም። አያያዛችን ማለት ነው። እንዳም ስም መጥቀስ አልፈልግም እንጂ አንድ የአፋር ሰው ደወለልኝና አሁን ባለበት ሁኔታ እኮ መረራ ትግራይና አማራ አሁን በከፋበት መንገድ አብሮ መኖር ያስቸግረዋል። አብሮ መኖር አይመስለኝም። ትግራይና አማራ ደግሞ ከተፋቱ ኦሮሞም ደግሞ እዚህ ውስጥ መኖሩ የሚቸግረው ይመስለኛል። እና እስቲ ኦሮሞዎች ሁላችንም ኩሽ ነን የኩሽ ነገር ያሰብኩልኝ ነው ብሎ አቀልድ ነግሮኛል። እና አደጋው እየታየ መዳን የምንችልበት መፍትሄ ይጠቁማል። እንትን እኮ ዋናው ጉዳይ እኮ በ4 ሰዓት መፍታት የሚቻል ነው። ፖለቲካችን ቁጭ ብለን መነጋገር፣ መደራደር፣ መነጋገር አለብን። እና
ከአሜሪካ ፕሬዝዳንት ጆ ባይደን ጀምሮ እኮ ቄሱ፣ ሼኩ፣ አባገዳው፣ ሀገር ሽማግሌው ምንድን ነው እንትን የፈረንጅ ምሁር፣ የኢትዮጵያ ምሁር ምን ሁሉም እኮ ይህንን ይወጥቃል። እየወቀጠ አረባ ቀዳድኩ አላትገዳደሉ አላታረቁ ብሔራዊ መግባባት ሁሉን አቀፍ የሆነ ስምምነት ፍጠሩ እያለ ነው። ይህንን ካደረግ እሷ ላይ ያዙልኝ ፕሮፌሰር፣ ማን ነው ድርድሩን ያከበደው? ከመንግስት አቅጣጫ ነው ወይስ ፖለቲከኞች በጣም ወደ ዳር ወጥተው ሰው በማይደረድርበት እንደውም ጠንቋይ መግደል ሲፈልግ አረንጓዴ ዶሮ አምጣልኝ የማይገኘው የሌለ ያልተፈጠረ ወይም ሊገኝ በጣም ከባድ የሆነ ከለር አምጣልኝ ይላል ለመግደል የፈለገውን ሰው ይባላል። እና መንግስት ላይመልስ የሚችለውን ጫና አልሰጣችሁትም ወይ? እናንተ ጥያቄ ብቻ ነው በመረጃ አይደለም ተጠይቁ። አንድ ነገር ትዝ አለኝ። በደርግ ዘመን ዘማቾች ጠገቡ ብሎ ደርግ ቀበጡ ብሎ ሲከሰም ምንለው ጥቁር ወተት አምጡልን የሚሉሃል። የኛ መንግስትም እንደዛ ያላል። እኔ ፌር ጌም ፍትሃዊ ጨዋታ ምርጫ ማለት ምን ነው? ነፃና ፍትሃዊ ምርጫ በገለልተኛ አካል ምንም ያለ ምንም ኃይል ጣልቃ ገብነት ይሄን ነው የጠየቅነው። ለምሳሌ እኛ እኮ የዚህ መንግስት እኮ ጋዲስ ኦሮሞ ብለን የሞከርናቸው ብዙ መንገድ በድርድር ገፍተን ብዙ ቦታ ደርሰን ነበርና ብልጽግና ውስጥ በተፈጠረው ያለ መግባባት ይመስለኛል በጣም አፈረሱብን። እና ያ ምንድነው እኛ እየጠየቅን ያለው ከፍትሃዊ ጨዋታ በላይም አይደለም በታችም መሆን የለበትም። እና ነፃ የኢትዮጵያ ህዝቦች የፈለጉትን የመምረጥ መብት የፈለጉትን መሪዎችን ወደፊት የማምጣት እዛ ላይ እንደራደር እኮ ነው። ሌላ ምንም ነገር የለም። በነገራችን ላይ እኮ እንትን ላይ ማነው ጥር ላይ መሰረታዊ በሆኑ በስድስት አጀንዳዎች ላይ ተስማምተን አንዱና ትልቁ አጀንዳ ከምርጫ በፊት እንስማማ፣ ይሄ ምርጫ እንዴት ይካሄድ በሚለው ላይ እንስማማ። አምስቱ አጀንዳዎች ደግሞ ነገ መንግስት፣ ሀገር ግንባታ፣ ምን መንግስት ግንባታ የሚባለውን ከምርጫ በኋላ እንሄድበት ብለን ተስማማ። ጥር ላይ በቃ ባከና ያለን ጠፉ፣ የመንግስት እንትኖች ጠፉ። አደራዳሪዎቹ የመንግስት ፊት እያዩ ስለሚንቀሳቀሱ እነሱም ጠፉ። እስካሁን ድረስ ምንም ነገር የለም። መጨረሻ ላይ ምርጫ ቦርዷን ጠየቅኳት። አሁን ምርጫ አስፈጻሚዎች ብላችሁ ለምሳሌ አንዱ ትልቁ እንትናችን እሱ ያሰማራችሁ ኤሌክትሪሻን የሚላል እዛ ሊስት ውስጥ ኤሌክትሪሻን፣ እንጨት አውራጅ፣ ተላላኪ፣ ስራ አጥ ይህንን ነው ያሰማራችሁ። ምን ልታደርጊ ነው አልኳት። አይ ምንም ቢሆን እኮ ከድሮ ይሻላል እኮ እንትን ነው። እኔ ይሄ ህዝብ እኮ የማያውቀውን የእንትና ልጅ የእንትና ምን የማይለውን ሰው የማያውቀው ሰው ኤክስፖርት አድርገሽ አስመርጪ ቢባል ምን ጨዋታ ነው የሚመጣው? ስለዚህ እኛ አሁንም ቢሆን በግልጽ ቋንቋ ለፈረንጆችም ለምንም እንትን ነው ፍትሃዊ የሆነ ጨዋታ፣ ነፃና ፍትሃዊ ምርጫ ማለት አውሮፓ ይካሄድ፣ አሜሪካ፣ ኤሽያ፣ የትም ቦታ መሰረታዊ የሆኑ ነገሮች አሉ። የምርጫ ቦርድ ገለልተኝነት፣ የመንግስት የደህንነት ተቋማት ገለልተኝነት፣ የምን እንትን ገለልተኝነት ያስፈልጋል። እኔ አሁን መቼ እንደሚወጣ አላውቅም። ብዙ ጊዜ ከመንግስት በኩል ክርክር ላይ የሚገጥመን እሱ ነው። ስለዚህ እኛ ምንድን ነው እየጠየቅን ያለ ነው? የቅብጠት ጥያቄ አይደለም። እኔ ጠቅላይ ሚኒስትሩን ሰምተሽ እንደውም መጀመሪያውኑ ቀን እዚህ ወይ ማን ነው ክርክር ላይ የተገናኘን ቀን ዎክ ዩር ቶክ የምትናገረው ስራ ላይ አይውል አለበዛ ይቸግራል ብዬ ነው። ዎክ ዩር ቶክ። ስለዚህ በአንድ በኩል ነፃና ፍትሃዊ ምርጫ፣ በአንድ በኩል በኢትዮጵያ ታሪክ ለመጀመሪያ ጊዜ ነፃና ፍትሃዊ ምርጫ፣ በአንድ በኩል ምናምን ከዛ ተቃዋሚ ፓርቲ መሪዎችን ምርጫ ያሸንፋሉ የተባሉትን እስር ቤት በሆነ ባልሆነ ምክንያት እየከተስ እንቅስቃሴ ቢሮዎች ምናዎች በፈለግሽው መንገድ እየዘጋሽ ምንድነው እዚህ ውስጥ እንትን የሚባለው? እና የቅብጠት ጥያቄ የሚባለው ምንድነው? ይሄ እኮ እኛ ብቻ አይደለም። ከአሜሪካ ፕሬዝዳንት፣ ከአውሮፓ ህብረት ሊቀመንበር፣ እኛ ብቻ እኮ አይደለም የፈረንጁም ዓለም ጭምር ኧረ እባካችሁን አትጫረሱ፣ ትገዳደሉ፣ በጣም ቀላል ያልሆነ ችግር ውስጥ ገብታችኋል።
ህዝብ በሚሊዮን እየተራበ ነው። ህዝብ እያለቀ ነው። ይሄንን ፍቱን እያሉን እኮ እኛም ለኛ ብቻ እኮ አይደለም እዚህ ያለው ነው ተቃዋሚ ብቻ ሳይሆን ዓለም በሙሉ የሚያውቀው ጫዋታ ነው። ከዛ በኋላ ደግሞ እንደ ብሔራዊ እንትን እያልን ፈረንጆች እንዴት ይሄንን ተናገሩ ብለን ደግሞ አንዳንዶቹ በአሜሪካ ኬክ ያደጉትን ጭምር ሲዘሉ አያለሁ። ችግር እንትናል አሜሪካ ጣልቃ ልትገባብን ነው። በሰላማዊ መንገድ ተደራድራችሁ ፍቱ ችግሮቻችሁ ፖለቲካዊ ችግሮች ናቸው። ፖለቲካዊ ችግሮችን እኛም በተደጋጋሚ ስንል ነበር። ፖለቲካዊ መፍትሄ ነው የሚያስፈልጋቸው። ችግሮቻችን የራሳችን ናቸው። ራሳችን የፈጠርን ችግሮች ናቸው። ፖለቲካዊ ችግሮች ናቸው። እነዚህ መፍትሄው ፖለቲካ ነው። ሌላ ምንም እንትን የለውም። እውቀቱን አንሶን አይደለም። ቅድም ያልኩሽ በሽታ ነው። ቤተመንግስት አካባቢ ምን አለ? ሁለት ኃይሎች አሉ። አንደኛው ስልጣን ወይ ሞት ወይ ምሎ እየገፉበት ያሉ፣ ሁለተኛው ደግሞ ግፋ በለው ለቤተ መንግስት ዋተበር ፍርፋሪ ግፋ በለው የሚሉ እየበዙ ሄዱ። በሽታው እሱ ነው እንጂ ያናክል የቅብጠት ጥያቄ የሚጠይቁ ሊኖሩ ይችላሉ። የሉም ማለት አይደለም። ግን ከኢትዮጵያ ህዝቦች ጋር ቁጭ ብለን ፍትሃዊ የሆነ ጨዋታ እንዳንፈጥር የሚከለክል ነገር የለም። ስለዚህ ችግሮቹን የፈጠርን እኛ ነን። ፈቺዎችም እኛ መሆን አለብን። የምንፈታው ደግሞ በአንድ ፓርቲ ፍኖተ ካርታ ሳይሆን በአንድ መንግስት ፍኖተ ካርታ ሳይሆን ወሳኝ ሚና መጫወት የሚችሉ የፖለቲካ ኃይሎች፣ ሰፊ የህዝብ ድጋፍ ያላቸው የፖለቲካ ኃይሎች ቁጭ ብሎ መደራደር፣ መነጋገር፣ መመካከር መቻል አለባቸው። ከዛ ውጪ መፍትሄ የለም። ምንም ሌላ ማጂክ ፎርሙላ የሚባለው አንድ ነገር ልንገርሽ። ሰሞኑን እያየሁ ቁጭ የቤት ቲቪ አለ። አንድ አብዱራህማን ባቡ የሚባል የታንዛኒያ ኢኮኖሚክ ሚኒስትር ነበር። በጣም የታወቀ የሶሻሊስት ደራሲ ነበር። የአፍሪካ መሪዎች ይላል ህዝቡ በፍቅር ሳይሆን በፍርሃት ሲያጨበጭብላቸው ህዝቡ ወዷቸው የሚያጨበጭብላቸው እየመሰለ ልባቸው ይፈነድቃል ይላል። በፍርሃት ሲያጨበጭብላቸው እንትን ነው። የአቶ መለስ ሞት አይተሻል አይደለ? ሶስት ሰዎች አይ ነበር ቲቪ ላይ። አንዱ ለሆዱ የሚያለቅስ ነበር፣ አንዱ እውነትን ወዶ የሚያለቅስ ነበር፣ አንዱ በፍርሃት የሚያለቅስ ነበር። እነዚህ ሶስቱን አይ ነበር እዛ ላይ ቲቪ ላይ ሲያለቅሱ፣ ኢትዮጵያ ምድር በሙሉ ያለቀሰበት ጊዜ ማለት ነው። እና እንዲህ አይነት ነገሮች አያዋጡንም። ፖለቲካችን በሽታ ውስጥ የገባው በዛ ምክንያት ነው። ይሄንን ቁጭ ብለን መፍታት አለ። ፕሮፌሰር እንኳን ደህና መጡ ወደ